እንግዲህ ውድ ቤተሰቦች አሳምቡሳችን በዚህ መልኩ እንደሚፈልግ አድርጌ አዘጋጅቻለሁ። ግማሹ 15 15 ግማሹ 10 10 እኛ በዚህ መልኩ ነው ተላጃ የምጨምረው። ይሄ እንግዲህ ባሳየኋችሁ ለአመፍሩም በ7 ኪሎ የተሰራው ሁሉም አልቋል። በሁለት ቀን ተጠናቀቀ። ጉሉ መብሩክ። ልታምን ባታምኑ ይሄ በሁለት ቀን የተጠቀለለ ነው። እንግዲህ ከተላጀ ሆኗል። ይሄን ከዳር ላይ ያለው አሁን ዛሬ ማምሻዬን የጠቀለልኩት ስለሆነ ነው አውጥቼ የማሳያችሁ። ይሄኛው ግን ይሄ ተልጅ ሆኗል። ይሄን አሁን እንጨምርብን ይሞላል። ከዛ ይሄ ታችኛው አለ ይጨመራል። ከዚህ ጋር አለ እንደምትመለከቱ ሁሉም ነገር ጀሂዝ ሆኗል። እንዴት ናችሁ? ከእናንተ ሮመዳን ዝግጅት እንዴት ነው? ከኛ ቤት ሁሉም ነገር ተዘጋጀ። ምንድነው የሚቀረው? ሮመዳን መግባት። እንግዲህ የዛሬውን አሳምቡሳችንን እንቅመሰው ብለው 6 ሀባ ልጠብስ ነው። ያው በዚህ መልኩ አዘጋጅቼ ጨርሻለሁ። ቆንጆ ነበር፣ በጣም ደስ ይላል። እኔ በነገራችን ላይ ሳምቡሳ መጠቅለል እወዳለሁ። የምር በጣም ነው የሚመቸኝ። ጠቅልል ሳይሉኝ ራሱ ጠቅልል አንጭ ካሉ ያኔ ለምን ያልጠቀለልኩም ብዬ የሚቆጡት አይነት ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የዩቲዩብ ቤተሰቦችን ያለ በአንድ እጄ አነሳለሁ ብዬ እጄን አመመኝ። እኔ ያለሁ አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ያው ሮመዳናችን እየደረሰ ነው። ውድ ሙስሊም እህት ወንድሞቼ ሮመዳን ሙባረክ፣ እንኳን አደረሳችሁ። ደርሰው ከሚጾሙት ጾመው ከሚጠቀሙት አላህ ያድርገን። ኢንሻአላህ ደግሞ የምንወዳቸው የምንናፈቃቸው ሰዎች ጋር የምንጾም ያርገን። ለቀጣው ለዘንድሮ በስደት ላይ በመዳን ቤት አለን። እንግዲህ ዛሬ ለሮመዳን የሚሆን ለሳምቡሳችን ሮመዳን እየደረሰ መቼም አሳምቡሳን ታውቃላችሁ በመዳን ቤት 7 ኪሎ የተፈጨ ስጋ ነው ይዤላችሁ የመጣሁት። ይሄ 3 ኪሎ፣ ይሄ 4 ኪሎ። ያው እንግዲህ ከእናንተ ስታዩት ምን እንደሚመስል አለሁ አለም ሊያንስባችሁም ይችላል ካሜራው እንጂ ይሄ 4 ኪሎ ነው፣ ይሄ 3 ኪሎ ነው። ይሄንን እንግዲህ ለሳምቡሳ ቆንጆ አድርጌ እሰራለሁ። ለሮመዳን በየቤቱ ተፈላጊ ነው። አብረን እንስራ ውድ ቤተሰቦች። እኔ እንግዲህ አላጠብኩትም። ሴትዮይቱ ታጥቦ ነው የመጣው። ሰውየው አሳጥቦ ነው ያስፈጨው። እንዳታጥቢ በፍጹም ብላ አልታጠበም። አሁን እንግዲህ መጥቶ ከቤታችን ሰው ሙሉ ነው። እንዴት 7 ኪሎ ስጋ ለሰራተኛ ስሪ ብለሽ ትሰጫለሽ? የተበላሸ እንደው ኪሳራው እያሉ ነው። ሰው ደግሞ አምንባታለሁ ትሰራዋለች ብላለች። እንግዲህ ደግሞ ያመነባችሁን ሰው ላለማሳፈር ስትሉ ቆንጆ ነገር ነው አይደል የምትሰሩት? በዛ መልኩ በጣም ቆንጆ አድርጌ እንደውም ሮመዳን ሰዓት መጥተው እንዲቀምሱት አድርጌ የሚገርም አድርጌ ሰራዋለሁ። ያለ አብረን እንስራ ውድ ቤተሰቦች። ሽንኩርቱን በዚህ መልኩ አዘጋጅቻለሁ። እስኪ እንግዲህ ያንሳል ይበዛል እናንተ ገምቱ። እኔ ይበቃል ብያለሁ። አሁን እፈጨዋለሁ። ልፍጨውና መልሰን እንገናኝ። እንግዲህ ውድ ቤተሰቦች በዚህ መልኩ ያው ይሄንን እንትን እንደዚህ እየያዝባችሁ በደንብ እንዲህ አድርጋችሁ ፍርፍር ማድረግ አለባችሁ። ሁለቱንም በአንድ ማንኪያ ነው እያመሰልኩት ያለሁት። ያው እስከ መጨረሻው በአንድ ማንኪያ ነው የማደርገው፣ ምክንያቱም ምንም የሚለይ ቅመም የለውም። ሁሉም አንድ አይነት ነው የሚሰራው። አንዱን 7 ኪሎ አንድኛው ስለማይችል ነው እንጂ በአንዱ መሰራት የሚችል ነገር ነው። ውድ ቤተሰቦች እንግዲህ ለሮመዳን ለመዳም እንደዚህ እያደረገችሁ እየሰራችሁ እናስደስታቸው። በነገራችን ላይ በቀደም ራሱ የዶሮ ሰርቼ ነበር፣ በአጥንት በሌለው ዶሮ ሰርቼ ነበር። ግን ያው አልተመቸኝም፣ ቪዲዮ አልቀረጽኩም። ጀዋሌ ለአጋጣሚ ሻህን የለውም ነበርና አሁንም የተወሰነ ተዋዋለሁ። ውድ ቤተሰቦች በዚህ መልኩ ውሃ አንጥቷል። ይቀራዋል። ውሃው በደንብ መጠጥ እስከሚል ሽንኩርቱን አልጨምርም። ይሄ እንግዲህ የኔ ጠሪቅ ነው፣ የኔ አሰራር ነው። እንግዲህ በየቤቱ ይለያያል አሰራሩ። ውድ ቤተሰቦች አሁን ውድ ቤተሰቦች ሽንኩርቴን እጨምራለሁ። ያው ሽንኩርት ቅድም ያሳየኋችሁ ያንሰኛል፣ ለአንዱ ብቻ ነው የሚሆነው።
እንደገና ልጨምር ነው። ምክንያቱም ይሄን ለዚህ አይበቃውም፣ ያስጨምራል። አሁንም ሽንኩርቴን ፈጭቻለሁ። ውድ ቤተሰቦች እንደ አድርጌ በማንካው እጨምራለሁ። 2 ማንካ ሙልት አድርጌ ጨመርኩበት ማለት ነው። ይሄን ያነሰው ስለመሰለኝ አሁን በደንብ ላቀላቅለውና እንገናኝ። በመቀጠል ውድ ቤተሰቦች ለይሄኛው ደግሞ ፈጭቻለሁኝ። በደንብ ላራክለው። በዚህ መልኩ ሆኗል። ምክንያቱም ይቺ ትንሽቱ ናት 3 ኪሎ ነው፣ ያንኛው ደግሞ 4 ኪሎ ነው። ስለዚህ እኩል አይጨመርም። ከዚህ አነስ ከዛ በዛ ነው። ቅመሙን ስጨምር ታውኛላችሁ። እንደዚህ ነው የምጨምረው። የድንብላል ቅጠል እንጨምራለሁኝ። ሁሉም የፈረንጅ ቃሪያ ምናምን እጨምራለሁ። ቆራርጫለሁ፣ አሳያችኋለሁ። ግን ሁሉም ከዛ 4 ኪሎ በዛ ከዚህኛው አነስ እያረኩ ነው። እሺ ውድ ቤተሰቦች አሁን እንግዲህ ቅመማ ቅመሜን ይዤ መጥቻለሁ። ያመጣሁት እንግዲህ ሁሉም ቅመም ሙሸከል የሆነ በርበሪ፣ የሚያቃጥል ሚጥሚጣ እና ከሙን፣ ቁንዶ በርበሪ፣ ንጹህ ውርድና የቢሪያኒ ቅመም፣ ደርቆ የተፈጨ ጅንብላል ከሁሉም የሚበቃኝን ያህል መጥኜ ይዤ መጥቻለሁ። የቅመሙ ብዛትና ማነስ እንደናንተ እንዲያዘጋጃችሁት እንደ ስጋችሁ መጠን ይለካል። ይሄ እንግዲህ ለ4 ኪሎ ነው ያስገባሁት እኔ በዚህ መልኩ። በአራት ከሁሉም አይነት የተቀላቀለውን ቅመም 1 ማንኪያ ነው የጨመርኩት። ከሙን 1 ማንኪያ፣ ደርቆ የተፈጨ ድንብላል ግማሽ ማንኪያ እና አሁን ደግሞ ውድ ቤተሰቦች ደርቆ የተፈጨ ነጭ ሽንኩርት ጨምሬያለሁ። ስለሌለን ነው ያንኛው ገና ለልጥ ማጥቷል፣ አልተዘጋጀም፣ አላዘጋጀንም። አሁን ደግሞ ደርቆ የተፈጨ ግን ካሜራው አንዴ አይነት አደረገው መሰለኝ። ይሄ ነጭ ሽንኩርት ነው፣ ይሄ ዝንጅብል ነው። ሁሉም ደርቆ የተፈጨ ነው። ያው ካሜራው ነው አንዴ አይነት ያደረገው፣ ይቅርታ። በዚህ መልኩ ደርሷል። ትንሽ የፈረንጅ ቃሪያ ጨምሬያለሁ። አክደሩን እኔ አረንጓዴውን ነው አሁን ቆራርጬ ነው። ያው እንግዲህ አረብ ሀገር ብዙ የኖረ ሰው ትንሽ አረበኛ ጣል ያደርጋል። ይቅርታ በስህተት ነው። አሁንም ውድ ቤተሰቦቼ ለዛኛው ልክ በዚህ መልኩ አዘጋጅቻለሁ ቅመሙ። አሁን ውድ ቤተሰቦቼ በዚህ መልኩ ሁለቱም ደርሷል። እንደምታዩት ምንም አይነት ውሃ የለውም ነው ምንም አይነት ውሃ የለውም። በጣም ቆይቷል። ያው እንትን እያልኩኝ ነው እንጂ ቪዲዮውን እያሳጠርኩኝ ነው እንጂ በጣም ቆይቷል። ቢያንስ ከ1 ሰዓት በላይ ነው የፈጀው። ሽንኩርቱ ሳይጨመር እንኳን 34 ደቂቃ ነው የፈጀው። ሽንኩርቱ ደግሞ እስከሚበስል የተወሰነ ቆይቷል። በዚህ መልኩ ደርሷል። ዋው እንዴት ደስ እንደሚል! ገና ደግሞ እንትኑ የድንብላል ቅጠሉ ሲጨመርበት፣ የድንብላል ቅጠል በነገራችን ላይ እኔ ከበረዴ ነው የምጨምረው። አሁን አጥቤ አደራጅቻለሁኝ። ከበረዴ ነው። አሁን ላጠፋው ነው ጨው ጨምሬ። እንግዲህ ጨውን እናንተ እንደመጠናችሁ ይበቃዋል እንዲያላችሁት ቀድር አድርጉ። እኔ ግን እንደዚህ ገመት አድርጌ እንደዚህ አድርጌ ሳርግ ደስ ይለኛል ሁልጊዜ። ለምን እንደው እኔ እንጃ ግምቴን እኔ ማወቅ እፈልጋለሁ። አሁን ውድ ቤተሰቦቼ በዚህ መልኩ ደርሷል። ጨርሻለሁ። ጨውንም ቀምሻለሁ። አሪፍ ነው፣ ቆንጆ ነው። እንግዲህ ደግሞ ሳምቡሳውን ስጠቀልል አሳያችኋለሁ ኢንሻአላህ ባለ ፍቃድ። የዛሬው ቪዲዮ ከዚህ ላይ ያበቃል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። እንግዲህ እኔ እንደነገርኳችሁ የድንብላል ቅጠሉን ሲበርድ ነው የምጨምረው። አሁን ይሄን በዚህ መልኩ ጨርሻለሁ። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ ውድ ቤተሰቦች? ይሄ ባለፈው የሰራነው መፍሩማ ነው። እንግዲህ የድንብላል ቅጠል የለም። ቆይ ባለፈው ግማሹን በዚህ መልኩ አኑረው ቆይ ለመቀላቀል እንዲመች ሰፋ ያለ ዕቃ መርጫለሁ።
መልኩ አቀላቀልኩ በኋላ ቀሪውን እንጨምራለን። በዚህ ላይ ተቀላቀለ። ያው ሰዎች ይሰራሉ። ትንሽ ድምቅ ያነሳል ቻሉት። እንግዲህ እንደዚህ በደንብ ካቀላቀልኩ በኋላ ይሄን ይመስላል። አብረን እንስራ። አሁን 3 ማንኪያ ሾርባ 3 የሾርባ ማንኪያ ፍርኖ ዱቄት እና ግማሽ ብርጭቆ ውሃ ትንሽ ትንሽ እያደረኩ በደንብ አቀላቅለዋለሁ። በዚህ መልኩ ቀጠና አድርጌ ነው የማደርገው። ዛሬ የምንሰራው ይሄን በጣም ትልቅ ነው። ስንት አልባለሁ እንጀዋለሁ ግን ከመቶ በላይ ሰርተን ስንት እንደሚሆን እናየዋል። ይሄ ባለፈው ሰርችለት የተረፈ ነው። እሺ ውድ ቤተሰቦች በዚህ መልኩ ሳምቡሳዬን እየጠቀለልኩ ነው። እስኪ ገምቱ እስካሁን የጠቀለልኩ ስንት ይመስላችኋል? እናም ሁሉንም ጨርሰን ደግሞ መልሰን እንገናኛለን።